ተስፋ ነኝ። ዛሬ ደግሞ በአዲስ USDT ልንሰራ በምንችልበት ሳይት ተገናኝተናል። ለዚህ ሳይት ሙሉን ስቴፕ አሳያችኋለሁ። ለባራቴክ አዲስ ሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። ከታች ያስቀምጥኩላችሁ ሊንክ ስትጫኑ እንደዚህ ነው የሚከፍትላችሁ። ለመመዝገብ ኢሜይላችሁን እዚህ ጋር ታስገባላችሁ። ሎጊን ፓስወርድ እዚህ ታስገቡና ሴኩሪቲ ፓስወርዳችሁን እዚህ ጋር አስገብታችሁ ሬጂስተር የምትለውን አንድ ጊዜ በመጫን ምዝገባችሁን ታጠናቅቃላችሁ። ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስገቡ እንደዚህ አይነት ማስታወቂያ ታያላችሁ። እሱን አንባችሁ እንደጨረሳችሁ ክሎዝ ትሉታላችሁ። ይሄ ሳይት ይሄንን ይመስላል። የተለያዩ ሰዎች እዚህ ጋር እንደምትመለከቱት ገንዘብ ትርፋቸውን ወጪ ያደረጉ ናቸው። ስለዚህ ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማየት ኳንቲፋይ የምትለውን ነው የምንጫናት። እሷን ስንጫናት ከቪአይፒ 0 ጀምሮ ፓኬጆች አሉ። ቪአይፒ 1 ላይ ከ13 USDT ጀምረን ኢንቨስት በማድረግ 16.12% በየቀኑ እናገኛለን። ቪአይፒ 2 ጋር ስንመጣ ደግሞ ከ128 USDT ጀምሮ ዲፖዚት እናደርግና በየቀኑ 16.62% ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ 488 እና ከዛ በላይ ኢንቨስት በማድረግ 17.12 USDT ወጪ እናደርጋለን። ቪአይፒ 4ን አቅም አለኝ ካላችሁ 1188 ኢንቨስት በማድረግ 17.62% በየቀኑ ወጪ እናደርጋለን። እንደዚህ እያልን ስንሄድ አቅም ካላችሁ እና አጥንታችሁ ካመናችሁበት የዚህ ሳይት የመጨረሻውና ከፍተኛው ቪአይፒ 13 ነው። ቪአይፒ 13ን አንሎክ ለማድረግ ከ888,000 በላይ USDT ዲፖዚት በማድረግ 34% እናገኛለን። አይ አም ኖት ፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም፣ ግን ዛሬ ላይ ይሄ ሳይት ይከፍላል አይከፍላል ለማረጋገጥ 13 USDT ኢንቨስት አድርጌ ዛሬ ላይ 16.12% ወጪ ያደርጋሉ። እሱንም ለማድረግ ቀጥታ ተመልሼ ሆም ጋር ነው የምመጣው። ልክ ሆም ጋር ከመጣው በኋላ እዚች ጋር እንደምታዩት ሪቻርጅ የምትላለች እሷን አንድ ጊዜ ይጫናታል። USDT TRC20 TRX USDT BIP20 BNB እና USDC BIP20 አማራጮች አሉ። እኔ በUSDT TRC20 ስለሆነ የምፈልገው እሷን እጫናታለሁ። ከዛ ዋሌት አድሬስ ጀነሬት ሲያደርግልኝ ኮፒ እልና ወደ ባይናንስ ዋሌት ሄጄ የሚጠበቅብኝን 13 USDT ኢንቨስት አድርጌ እመጣለሁ። እናንተም በመረጣችሁትና ባመናችሁት እንዲሁም ፋይናንሻሊ ባጠናችሁት ኢንቨስት ማድረግ ትችላላችሁ። ኢንቨስት አድርጌ እስክመጣ ላይክ እያደረጋችሁ ጠብቁኝ። አሁን እዚህ ጋር እንደምትመለከቱት ኳንቲታቲቭ አካውንቴ 13ን ኢንቨስት ያደረኩት ነው። ስለዚህ ኳንቲፋይ የምትለውን አንድ ጊዜ ይጫናታለሁ። ልክ እሷን ከተጫንኳት በኋላ እዚች ጋር መጥቼ ስታርት ኳንቲፋይ ነው የምለው። አሁን ኳንቲፊኬሽን ጀምሯል። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ፣ ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ ያበረታታኛል። እንዲሁም ደግሞ ለጓደኞቻችሁ ይጠቅማል ብላችሁ ካምናችሁ ሼር አድርጉ። 2.0537 ሰርቻለሁ። የሰራሁትን ወጪ ለማድረግ ደግሞ ተመልሼ ሆም ጋር እመጣለሁ። ሪቻርጅ ከምትለው ጎን ዊዝድሮ ምትላለች። ይሄው እንደምታዩት በUSDT TRC20 ከፈለግን ካልሆነ ደግሞ በUSDT BIP20 ወጪ ማድረግ እንችላለን። እኔ USDT BIP20 ስለሆነ የምፈልገው በሱ አደርጋለሁ። እዚህ ጋር አማውንቱን እጽፋለሁ። ዋሌት አድራሻዬን ከባይናንስ አመጣና ሴኩሪቲ ፓስወርድን አስገብቼ ኮንፊርም እላለሁ። አሁን ወደ ባይናንስ ልሂድና USDT BIP20 ዋሌትን ይዤ ልምጣ። ላይክ እያደረግን አሁን ወደ ባይናንስ መተናል። ባላንሳችን 411.56 ነው። ዲፖዚት የምትለው እንጫናለን። ከዛ ኮይናችን USDT ነው። ኔትወርካችን BIP20 ነው። ከዛ ዋሌት አድራሻችን እዚች ጋር መተን ኮፒ እናደርግና ቀጥታ ወደ ዌብሳይቱ ተመልሰን በመምጣት እዚች ጋር እንደምታዩት ዊዝድሮ አድሬስ የምትለው ጋር ከዛ ይዘን የመጣ ነው ምን እናደርጋለን? ፔስት እናደርጋለን። ልክ እሷን ፔስት ካደረግን በኋላ የሚጠበቅብንን ሁሉ ስላሟላን ኮንፊርም ዊዝድሮዋል የምትለው ነው የምንጫነው። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ዊዝድሮ ሰክሰስ ብሎናል። ይሄንን ካለን ከ1 እስከ 2 ደቂቃ ሊፈጅበት ይችላል። ሌላው ደግሞ ቲም ዴቨሎፕ በማድረግ የምናገኘው የኮሚሽን ጥቅምም አለ። እሱን ለማድረግ ኢንቫይት ፍሬንድ የምትለዋን እንጫናታለን። ሊንካችንን እዚህ ጋር ነው የምናገኘው። ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ሼር አድርገን በእኛ ሊንክ ዳይሬክት ገብተው ኢንቨስት ከሚያደርጉት ሌቭል 1 ሲባል 11% ኮሚሽን እናገኛለን። ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ሲያደርጉ 3%፣ ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ሲያደርጉ 2%፣ በጠቅላላው 16% ኮሚሽን ልናገኝ እንደምንችል ያሳየናል። ለዛም እንዲጠቅማችሁ ሊንኬን አስቀምጫለሁ። አሁን ከዚህ ሳይት ወጪ ያደረግነው ወደ ባላንሳችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይናንስ ተመልሰን እንመጣና ቅድም ከነበርንበት ጋር ባክ ብለን ሪፍሬሽ እያደረግን ነው የምንጠብቀው። እዚህ ጋር እንደምትመለከቱት 2.0537 USDT ፕሮሰስ እየተደረገ ነው። ፕሮሰስ ተደረገ ማለት ባይ ዲፎልት ፕሮሰሱን ሲጨርስ እንደሚገባ ማረጋገጫ ነው። ለሚኖራችሁ ማንኛውም ሐሳብና አስተያየት ኮመንት ላይ እንደምትጽፉልኝ አምናለሁ። እስከሚገባ ድረስ ሪፍሬሽ እያደረግን እንጠብቀዋለን።
አሁን እንደምትመለከቱት ኮንፊርሚንግ ብሏል። ሪፍሬሽ ስናደርገው ኮምፕሊትድ ብሏል። ስለዚህ ባክንልና አሁንም ሪፍሬሽ እናደርገዋለን። 411 የነበረው 413.82 ሆኗል። ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላም ከጤና ያብዛላችሁ። ቸር ቆዩልኝ። ቻው